እጅግ አስቸጋሪውና ፈታኙ የዘማሪት የምስራች የመጨረሻ ሰዓታት። ዘማሪት የምስራች ከዚህ ዓለም በሞት ተለይታለች። ከዚህ ቀደም የዛሬ 9 ወር ገደማ በህመም ምክንያት በደጋግ ኢትዮጵያውያን እርዳታ ተደረገላት። ወደ ታይላንድ ሕክምና ስትከታተል እንደነበር ይታወቃል። በዚያም እያለች ከ2 ወር በፊት በታይላንድ የተከሰተውን የመሬት መንቀጥቀጥ በድንጋጤ ያለቀሰች ቪዲዮም ሰርታ ሚዲያዎች ሼር ማድረጋቸው የሚታወስ ነው። እንዲሁም ጤንነቷ ተሻሽሎ ወደ ሀገሯ ተመልሳ ነበረ። ቢሆንም ሰሞኑን ግን ባደረባት ከባድ ህመም ምክንያት በተለይም በጀርባዋ በሳምባዋ ላይ በተገኘባት ካንሰር በጣም በሚያሳዝን ሁኔታ ሆስፒታል ገብታ ማለፏ ተሰምቷል። ዘማሪት የምስራች ወደ አገለገለችው ጌታ እንደረች ጭምርም ነው በርካታ ክርስቲያኖች እየገለጹ ያሉት። እጅግ አሳዛኝና ልብ የሚነካ የእሷ ህልፈት በርካቶችን እንባ እንዳራጨ ጭምርም ነው የወጡት መረጃዎችን ለእናንተ ይዘንላችሁ የመጣ ነው። ነፍስ ይማር። ሚኪ ነኝ ከሚኪ ታቦር። ይህ ሚኪያስ ኒውስ አዲሱ አካውንቴ ነው። ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ነፍስ ይማር። ለመላው ለቤተሰቦቿና ለወዳጅ ዘመዶቿ መጽናናትን እንመኛለን ከሚዲያችን።